ሰላም የሉዋም ቲዩብ ቻናል ተከታታዮች እንዴት ናችሁ? በዛሬ ቪዲዮ ማቴሪያል ደግሞ ፍሉዌንት የመሆን ችሎታችን እንዴት ዴቨሎፕ እንደምናደርግ የማቀርብላችሁ ይሆናል። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ አባል ይሁኑ። ፍሉዌንሲ ማለት አንደበተ ርቱዕ መሆን ወይም አንድን ቋንቋ አቀላጥፎ የመናገር ችሎታ being fluential or the quality of smoothness of flow ነው። ፍሉዌንሲ መሆን ወሳኝና አስፈላጊ ነገር ሲሆን በትምህርት ዘርፍ ውጤታማ ለመሆን ቋንቋ በደንብ በማወቅ የምንማረው ነገር የተሻለ ለመረዳት በየትኛውም ቦታ ንግግር ስናደርግ ለፐብሊክ ስፒች ሌሎች አይነት ኮሙኒኬት የምናደርጋቸው ሁኔታዎች ፐርሰናሊ ራሳችን ሊሆን ይችላል ወይም ደግሞ ፕሮፌሽናል ለሆኑ ስራዎች ፕላስ ብዙ ቃላቶች በመጠቀም ሌሎች ሰዎች የማስረዳት ችሎታ የተሻለ ስለሚያደርግልንና የቋንቋ ኤክስፐርት ለመሆን ለኢንተርናሽናል ኤግዛም ለመውሰድ ሌሎች የተለያዩ ኦፖርቹኒቲ የሚከፍትልን መንገድ ነው። አሁን ደግሞ ሶስት አይነት ፍሉዌንት የመሆን ችሎታችን የሚያሳድጉልን መንገዶች እናያለን። የመጀመሪያው ሪፒትድ ሪዲንግ ወይም በተደጋጋሚ በማንበብ። ይሄ መንገድ ጠቃሚ ሲሆን ብዙ ቃላቶች በማወቅና በተደጋጋሚ በማንበብ ፍሉዌንት ለመሆን የሚጠቅመን ነው። ምክንያቱም ደግሞ አዲስ ቋንቋ ለመማር ጊዜና ጥረት ያስፈልጋል። አክቹአሊ ፍሉዌንት መሆን ውጤት በቀላሉ የምናየው አይደለም። ብዙ ጊዜ ወስደን የምናመጣው የዘወትር ጥብቅ ፕሮግረስ ነው። ፕላስ ደግሞ ብዙ ዲክሽነሪ መጽሐፍቶችና በሰፊው ጥናት በማድረግ የተሻለ ውጤት ያስገኝልናል። It helps improve fluency in the practiced text and generalized to other passages። ብዙ ቃላቶች ማወቅና ካለማቋረጥ ማንበብ አንዱ ፍሉዌንት የምንሆንበት መንገድ ነው። ስለዚህ ሪፒትድ ሪዲንግ አንዱ የቋንቋ ችሎታችን ከሚያሳድጉልን መንገድ ነው። ተጨማሪም ኢንተረስት በሆንበት ርዕስ ላይ ካነበብን የመያዝ ሂደቱ ቀላል ይሆናል። ሞር ፎከስድ እና ኢንጌጅን ሆነን እናነባለን። ይሄ ደግሞ ፍሉዌንት የመሆን ስኪላችን ዲቨሎፕ ያደርግልናል። ሁለተኛው ደግሞ ሜክ ኢት ዴይሊ ሃቢት ወይም ዕለታዊ ልማድ ማድረግ። ይሄ ደግሞ በዕለታዊ እንቅስቃሴያችን ወይም ሁሌም ልማዳችን በማድረግ ፕላስ ደግሞ የምንማረው ስህተት ለመስራት ሳንፈራ ያንን ላንጉጅ ካለማቋረጥ መለማመድና በማንበብ ዕለታዊ ልማድ ማድረግ ይቻላል። በነገራችን ላይ ላንጉጅ የሰባበርን እየተሳሳትን ቀስ በቀስ የምንችለው ነው። so we should make a daily plan and stick to it regularly። ያንን ላንጉጅ ለመቻል የሚያስችል መንገዶች መከተል። ሌላ ደግሞ የመጻፍ ልማድ ሲኖረን ነው። ምክንያቱም በማንኛውም ጊዜ ካለምንም ኮስት የምንለማመድበት ፔፐር ላይ ቃላቶች በማስፈር ለመሸምደድ ብዙ ቃላቶች ለመያዝ ይረዳናል። ሌላ ደግሞ ብቻችን ፕራክቲስ በማድረግ ነው። ይሄ ደግሞ ፍሪ ሆነን እና ሊሚቴሽን ሳይኖረን የምንማረው በቀላሉ አእምሯችን የቋንቋ የመያዝ እድል ይኖረዋል። so we should have regular practice, our improvement will be fast። ስለዚህ በንግግራችን ጥርጣሬ ለመቀነስና በሙሉ ኮንፊደንስ ቋንቋ ተናጋሪ እንሆናለን። ሶ ዕለታዊ ልማድ ማድረግ ሁለተኛው ፍሉዌንት የመሆን ችሎታችን ያሳድግልናል። ሶስተኛው ሰራውንድ ዮርሰልፍ ዊዝ ላንጉጅ፣ ራሳችን በቋንቋ መከበብ። ይሄ ደግሞ የምናናግራቸው ጓደኞች ሊሆን ይችላል ወይም በዙሪያችን ያሉ ሰዎች የምናናግራቸው ሁሉ ነገር በዛ ቋንቋ በማድረግ በተለይ ደግሞ ክሎዝ የሆኑ ሰዎች ካናገርን ይበልጥ ኮምፎርታብልና ቀላል ይሆንልናል። ምክንያቱም ደግሞ ስህተታችን ለማረም ለመበረታታት ስለሚረዳን ኢንጆይ እያደረግን የምንረዳበት መንገድ ስለሚሆን በፍጥነትና ስሙዝሊ የሆነ ንግግር ያዳብርልናል። ይሄ ደግሞ ፍሉዌንት የመሆን ኦፖርቹኒቲ ሰፊ ይሆናል። ፕላስ ደግሞ ሪሌትድ የሆኑ ነገሮች ሰራውን በማድረግ በዛ ላንጉጅ የሚቀርብ ሾው ሊሆን ይችላል፣ ፖድካስት ወይም ሌላ ኢንተርቴይን የምናደርጋቸው ነገሮችን፣ የምንሰማቸው ሙዚቃ፣ የምናያቸው ፊልሞች ስፔሻሊ ከታች ሳብታይትል ያላቸው ከሆኑ ተመራጭ ይሆናል። ፋይናሊ ሁሉም እንቅስቃሴያችን በዛ ቋንቋ ከከበርን ያንን ላንጉጅ በፍጥነት ለመቻልና ፍሉዌንት ተናጋሪ እንሆናለን። ምክንያቱም ደግሞ ሁሉ ነገራችን በዛ ኢንጌጅ ማድረግና ሰራውን በማድረግ በፍጥነት ለመቻል የቋንቋ ተናጋሪነታችን ሁሉ ነገራችን በዛ ኢንጌጅ ማድረግ። ምክንያቱም ብዙ ንግግር ባደረግን ቁጥር የተሻለ ቋንቋ ችሎታችን ሊያዳብርልንና አዳፕት እያደረግን ስለምንሄድ፣ ሌላ ደግሞ ቋንቋ በደንብ የሚችል ሰውን አነጋገር ነው። አዳዲስ ቃላት ኤክስፖዝ ያደርግልናል። የአነጋገር መንገዶች ኮንስትራክት ለማድረግ ያስተምረናል እና ጠቃሚ አስተያየት በመስጠት ስፔሻሊ ከኛ አንድ አይነት ቋንቋ ተናጋሪ ከሆኑ ለመጠየቅም
ኢምፖርታንት ስለሚሆን ራሳችን በእነዚህ ነገሮች በመክበብ ፍሉዌንት የመሆን ችሎታችን ዲቨሎፕ እናደርጋለን። ስላዳመጣችሁኝና ስለተከታተላችሁኝ አመሰግናለሁ። ለዛሬ የነበረን ፕሮግራም ይሄ ነው። በቀጣይ በሌላ ስራዎች እስከምንገናኝ